ሰላም ጤና ይስጥልኝ ክቡራት ተመልካቾቻችን፣ ይህ ቲኤምኤች ነው ከዋሽንግተን ዲሲ ነው የሚተላለፍላችሁ። የዛሬ እንግዳይ ፕሮፌሰር izqeel ገቢሳ ናቸው። ከሚችጋን ካተሪንግ ዩኒቨርሲቲ የብልጽግና ስብሰባዎች እና የሰሞኑ የወላይታ ህዝብ ጥያቄ በተመለከተ የምናደርገውን ቆይታ እንድትከታተሉ በክብር ጋብዛለሁ። ፕሮፌሰር እንኳን ደህና መጣ። በጣም አመሰግናለሁ። እንግዲህ ለተከታታይ ጊዜያት በኦሮሚያ ተግባራዊ ሆኖ የቆየው ከመንግስት ጋር ያለ መተባበር እንቅስቃሴዎች በተለያየ መንገድ ሲገለጽ ነበር በኦሮሚያ አካባቢ። አሁን ምን ላይ ይገኛል ሁኔታው? ዋናው ነገር ያ መንግስት ጋር ያለ መተባበር የሚባለው ነገር ሰፋ ያለ አስተሳሰብ ያለው ነው። ሁሉም ድራማ የሞላበት አይደለም። ነገር ግን ይሄ ዝቅተኛ ጥልቀት ያለው ወይም ሎ ኢንቴንሲቲ ነገር ግን በጊዜ ብዛት መንግስትንም የሚያስቸግር የሚያደክም እንዲያውም አድክሞ የሚጥለው ነው ተብሎ ይታሰብበታል። ስለዚህ ይሄ የኢኮኖሚ ማዕቀብ የሚባለው ሰፋ ያለ ነው የነበረው ማለት ነው። በአብዛኛው ያተኮረው የመንግስት የፋይናንስ ተቋማት መንግስትን ይደግፋሉ የሚባሉት የፋይናንስ ተቋማት ላይ ነው ያተኮረው። በዛ ውስጥ ኦሮሞ የሆኑ ብቻ ሳይሆን ኦሮሞም ያልሆኑ ሰዎች ለዚህ መንግስት ምሰሶ የሆኑ የፋይናንስ ተቋማት ጋራ ምንም አይነት የንግድ እንቅስቃሴ እንዳያደርጉ ነው ታስቦ የተሰራው። ያ አሁንም እንደቀጠለ ነው። ባንኮች ይህንን መንግስት ይደግፉታል ከሚባሉ ባንኮች ጋራ ምንም አይነት የገንዘብ ግብይት እንዳይደረግ የተባለው አሁንም አለ። ይህንን ምናልባት በየጊዜው መናገር ያስፈልግ ይሆናል። ነገር ግን በጊዜ ብዛት ነው። ይሄ ጊዜ ይወስዳል። በጊዜ ብዛት ግን ምንም ነገር ነገ ዛሬ ሳይባል በየጊዜው የሚቀጥል ነገር ግን እያንዳንዱ ሰው ኦሮሞም የሆነ ከኦሮሞ ውጭ የሆነ አምባገነንነትን የሚቃወም ኢትዮጵያዊ በሙሉ በተለይም ደግሞ ይህ ሀገር ህገ መንግስት አለው። በህገ መንግስቱ መተዳደር አለበት። ይህ ሀገር ወደፊት መቀጠል የሚችለው የብሔር ብሔረሰቦችን መብት ጠብቆ የፌዴራሉን ስርዓት ጠብቆ ሲቆይ ብቻ ነው ብለው የሚያምኑ በሙሉ በዚህ ላይ እንዲሳተፉ ጥሪ ተደርጎላቸዋል። ከሚዲያዎች ጋር የሚደረገው ማዕቀብም እንደቀጠለ ነው፣ መቀጠል አለበት። እንደዚሁ እንዳታዩቸው በአንድ በኩል ኢትዮጵያን እንወዳለን እያሉ ነገር ግን ኢትዮጵያን ሊያፈርስ የሚችል ኢትዮጵያን እንደ ሀገር ሊበትናት የሚችል ፖለቲካ የሚያካሂዱ የሚዲያ ተቋማት አሉ። በተለይ በኦሮሞ ህዝብ ላይ ዘመቻ የጀመሩ በኦሮሞ ህዝብ ላይ የስም ማጥፋት ዘመቻ የጀመሩ ኦሮሞ አጥፊ ነው፣ ኦሮሞ በኢትዮጵያ ውስጥ ቦታ የለውም፣ ኦሮሞ በኢትዮጵያ ውስጥ መሬትም የለውም፣ ትናንት ነው የመጣው፣ ምንም ለኢትዮጵያ ያደረገው ግብአት የለም የሚል ከዚህ በፊት የተረሳ ትርክት ሁሉ ከዚህ በፊት የተረሳ ንግርት ሁሉ የመጣበት እነዚህንም ሰው እንዳይሰማቸው በእነዚህም ላይ ማዕቀብ የተጣለው እንዳለ የቀጠለ ነው ማለት ነው። ለጊዜው ቆም ያለው ከማዕቀቡ ውስጥ ለጊዜው ቆም ያለው በኢኮኖሚ ማዕቀብ ውስጥ ማለት ነው። ለጊዜው ቆም ያለው መንገድ የመዝጋቱ ነው። ይሄ ደግሞ ከ3 እስከ 5 ቀን ብቻ ነው ልታደርገው የምትችለው። ከዛ በላይ መቀጠል አይችልም። ምክንያቱም ዞሮ ህዝብን ሊጎዳ ይችላል ማዕቀቡ ከቀጠለ ከሚገባው በላይ። ማዕቀቡ በነበረበት ጊዜ ዘግተው የነበሩት በተለይ በምስራቅ ኦሮሚያ ውስጥ ዘግተው የነበሩት ባለሀብቶች ናቸው፣ ነጋዴዎች ናቸው። አንሰራም ብለው አንተባበር ከ5 ቀን በላይ ግን ካቆየኸው በተለይም የጫት ንግድ ባለበት ቦታ ላይ ካቆየኸው ህዝብን መልሶ ሊጎዳ ስለሚችል ቆም ይላል ማለት ነው። ይህንን ራሱ የሚያሳየው ምንድነው? ለመጀመርም ለማቆምም የኦሮሞ ቄሮ አሁንም ችሎታ አለው። ከኦሮሞ ቄሮ በስተኋላ ደግሞ ባለሀብቶችም አሉ ማለት ነው። ስለዚህ የኢኮኖሚ ማዕቀቡ እንዳለ ነው ያለው። ከዛ ውስጥ አንድ መስመር ብቻ ነው የተመዘዘው እንጂ የቀረው የኢኮኖሚ ማዕቀብ ይህንን ብልጽግና ወይም ደግሞ አሁን ያለውን ህገወጥ መንግስት በገንዘብ የሚደግፉ የገንዘብ ምንጭ ሆኖ ሰው ሁሉ የሚያውቃቸው ትላልቅ የንግድ ተቋማት አሉ፣ እስከ ሬስቶራንት ድረስ እስከ መጠጥ ቤት ድረስ ያላቸው፣ እነዚህም ላይ ማዕቀብ እንዲደረግ ነው የታሰበው። ይሄ እንደቀጠለ ነው ያለው ማለት ነው። ይሄ ሁሉ እንደቀጠለ ነው ያለው ማለት ነው። ሌሎችም አሉ። የፖለቲካ አለመተባበር አለ። መንግስት ስራ ውስጥ ያሉትን እንዳይተባበሩ፣ ከውስጥም ያሉት እንዳይተባበሩ፣ እንዲሁም ደግሞ ብልጽግና ከታች የፈረሱትን የአስተዳደር ተቋማትን በሙሉ
የአስተዳደር ተቋማትን በሙሉ ሊጠቀምባቸው እንዳይችል መልሶ ሊሰራ እንዳይችል እንዳይተባበሩ ይሄም እየቀጠለ ያለ ነው ማለት ነው። ስለዚህ የቆመ ነገር የለም በአብዛኛው። ከዛ ውስጥ የቀረው አንድ ብቻ ነው፣ በሰፊው እየሄደ ነው። ነገር ግን ይሄ ሎ ኢንቴንሲቲ ቦይኮት ስለሆነ የቆመ ይመስላል፣ ነገር ግን የቆመ ነገር የለም ለማለት ነው። የአቶ ሽመልስ አብዲሳ የኦሮሚያ ክልል ርዕሰ መስተዳድር በእሳቸው ንግግር ሰሞኑ ዋናው አነጋጋሪ ነበር። የዛሬ 7 ወር አካባቢ ተናገሩት የተባለው በሚስጥር የተደረገ ስብሰባ ለምን አሁን መውጣት አስፈለገ? ሌላ ፖለቲካዊ አጀንዳ አለው ወይ? ከማንስ ነው የወጣው? እና ይሄ የእሳቸው ንግግር ኦሮሚያን ዩናይት በማድረግ እኛ ብልጽግናዎች ለኦሮሚያ እየሰራን ነው፣ ስማችን አታጥፉን ለማለት ነው ወይ የወጣው? ወይስ ሌላውን ከባህር ዳር ያለው የአማራ ብልጽግና ፓርቲ መሪዎችን ለማስቆጣት ነው ወይ የሚለው ብዙ አነጋጋሪ ነበር። ይሄ አጀንዳው ለምንድን ነው? አሁንስ ለምንድን ነው ጊዜው ለምን ተመረጠ? የእሳቸው ንግግር ለምን ወጣ? ማንስ ሊያወጣው ይችላል? መልካም። አንደኛ ከ7 ወር በፊት መደረጉ የተደረገ መሆኑ የታወቀ ነው። ያን ጊዜ ብልጽግና እንደተቋቋመ ብልጽግና የሚባለው ነገር በኦፒዲኦ ወይም ደግሞ በዛን ጊዜ ኦዲፒ በሚባለው ፓርቲ ውስጥ እንኳን ተቀባይነት አላገኘም ነበር። ሀሳቡ አይታወቅም። ለምን መፍረስ እንዳለበት የኦሮሞ ስም ያለው ፓርቲ ለምን መፍረስ እንዳለበት አይታወቅም ነበረ። የተሻለ ነገር ለኦሮሞ ያመጣል ወይ የሚባለው ነገር በፍጹም አይታይም ነበር። ያን ጊዜ ተቀባይነቱ ጨርሶ ይሄ መደመር የሚባለው አዲሱ ርዕዮተ ዓለም ምን ማለት እንደሆነ ስላልገባቸው ውሳኔ አድርገው ከፍተኛ ባለስልጣኖቹ የብልጽግና ባለስልጣኖች በየተዋህደው በሚባሉ ፓርቲዎች ውስጥ ስልጠና እንዲካሄድ አድርገው ነበረ። ይሄ ነገር አንድ ነገር መታወቅ ያለበት አቶ ለማ መገርሳ ብልጽግና ከመቋቋሙና ኦዲፒ ከመፍረሱ በፊት ወደ አዳማ ሄደው ተናግሮ ነበር። በቪኦኤ ላይ የተናገረውን በቀጥታ ለእነሱ ተናግሮ ነበር። የተናገረውም ይሄ መደመር የሚባለው ነገር ጊዜው አይደለም፣ ምን እንደሆነ አናውቅም። የኛ ርዕዮተ ዓለም የኦሮሞ ብሔረተኝነት ነው። ከዛ ውጭ ሌላ አናውቅም፣ ሌላ አላውቅም። የቆምንለት ዓላማም ይሄ ነው። ይሄ መደመር ምን ማለት እንደሆነ አናውቀውም። ስለዚህ ጉዳይ መነጋገርም አንችልም። ፓርቲውም ደግሞ ይደባለቅ፣ ፓርቲዎቹ ደግሞ አንድ ይሆኑ ወይም አንድ ወጥ ይሆኑ ይዋሃዱ የሚባለውም ነገር አሁን ከፍተኛ የሆኑ ትላልቅ መፍትሄ የሚፈልጉ ፕሮጀክቶች፣ የፖለቲካ ፕሮጀክት ይሁን የኢኮኖሚ ፕሮጀክት በኦሮሚያ ውስጥ እያሉ ፓርቲ አንድ አድርጎ የመስራቱ ነገር አስፈላጊ አይደለም። የታደሰው ፓርቲ የኦዲፒ ፓርቲ የታደሰው ራሱ ገና አላደገም፣ ገና ነው የተወለደ፣ ገና ነው የታደሰ፣ አዲስ አመራር ያገኘው አሁን። ስለዚህ ጊዜው አይደለም ብሎ ተናግሮ ነበር። ይሄ ነገር ብዙዎችን በኦዲፒ ውስጥ ይሄ ንግግር በኦዲፒ ውስጥ ጥያቄ ፈጥሮ ነበር። ስለዚህ ከተዋሃዱ በኋላ መቀጠል ይችላል ወይ በሚለው ላይ መልስ ለመስጠት ፈልገው ነበር። የሰጡትን መልስ ደግሞ ልንገር። ጠቅላላው ይሄ ሰው የተናገረው ነገር ላይ አንድ ላይ ይዘህ ብታየው የሚሉት ነገር ኦዲፒ የሚለው ነገር ለውስጥ የሚናገሩት ነገር እና ከውጭ የሚናገሩት ነገር የተለያየ። ያን ጊዜ የሚሉት ሌሎቹ ብሔረተኞች እንደ ኦኤልኤፍ እንደ ኦፌኮ ወይም ሌሎች የኦሮሞ ብሔረተኛ ድርጅቶች ኦሮሞን ይህንን በማስረገጥ ነው የምናገረው። ኦሮሞን ለኦሮሞ እኩልነት ነው የሚፈልጉ። እኛ ግን ከዛ በላይ ነን። እኩልነት ብቻ ሳይሆን የኦሮሞን ታላቅነት በኢትዮጵያ ብቻ ሳይሆን በሆርን ኦፍ አፍሪካ በአፍሪካ ቀንድ ሁሉ ለማረጋገጥ ከዚህ በኩል እስከ ቀይ ባህር ድረስ ከዚህ ደግሞ እስከ ህንድ ውቅያኖስ ድረስ የኦሮሞ ያልፈቀደው ነገር እንዳይሆን በስራ ላይ እንዳይውል ለመስራት ነው ብሎ ለካድሬዎቻቸው ይናገሩ ነበር። የኦሮሞ እኩልነት ሳይሆን የኦሮሞን የበላይነት ነው የምንገነባው ብለው ሲናገሩ ነበር። ይሄ ነበር ዓላማቸው። ከሌላው ብሔረተኛ የተሻልነን የሚሉት የኦሮሞን እኩልነት የኦሮሞን ነፃነት ሳይሆን የኦሮሞን የበላይነት ለ100-200 ዓመት እናደርጋዋለን ሲሉ ነው የነበረው። ይሄንን ደግሞ ሽመልስ ብቻ ሳይሆን አሁን ጠቅላይ ሚኒስትር የሆነውና ስለ ኢትዮጵያ ካልተናገርኩ ብሎ ሁልጊዜ የሚናገረው ሲናገር ነበር። እኛም በጆሮአችን ሰምተናል ከአፉ ሲናገር።
ለአርቲስቶችም ሲናገር የነበረው የበላይነት ነው የምንፈጥረው። ይሄ ነበር የነሱ መሸጫ። ማለትም ኦዲፒ ፈርሶ ብልጽግና የተቋቋመበት ብሎ ራሳቸው ካድሬዎቻቸውን ሲያሰለጥኑበት የነበረው ነገር ምንድን ነው የሚለው የኦሮሞን የበላይነት ለማቋቋም ነው። ሌሎቹ ብሔረተኞች አነስ ያለ ነገር ነው ሊሰጣቸው የሚፈልጉ፣ እኛ ግን ለዚህ ነው ብለው ነው ፓርቲያቸውን ያሳመኑትና ወደ ብልጽግና እንዲሄድ የፈለጉት። ይህንን የጠቅላይ ሚኒስትሩን ህልም ነው ሰውየው የሚናገር የነበረው። የኦሮሞ ፕሬዚደንት የሚባለው ወይም የኦሮሚያ ክልል ፕሬዚደንት የሚባለው ሽመልስ አብዲሳ የሚናገረው ከጠቅላይ ሚኒስትሩ ህልም የተሰጠውን ነው። ያ ደግሞ እሱ የሚለው ኦሮሞን በኢትዮጵያ ውስጥ ዶሚነንት፣ የሱ ቃል ይሄ ነው፣ ዶሚነንት አድርጋለሁ፣ በሆርን ኦፍ አፍሪካ ሁሉ አድርጋለሁ የሚለውን ነው። በዛ ጭብጥ ነው መታወቅ ያለው። ሽመልስ አብዲሳ የተናገረው ይሄንን ነው። ኦፒዲኦ ውስጥ ያሉ ካድሬዎች ይሄ ከኦሮሞ ውጭ የሆነ ከሌላው ጋር የመደባለቁ ነገር እንዴት ይጠቅመናል? እንዴትስ አድርገን ወደ ኦሮሞ ተመልሰን ለኦሮሞ መብት ነው የቆም ነው የኦሮሞ ህዝብ መብት ተቆርቋሪዎች ነን እንዴት ብለን እንላለን ለሚለው መልስ ለመስጠት ይሄ እንግዲህ ያው እንደምናውቀው የአገሪቱ ጠቅላይ ሚኒስትር በአንድ በኩል አንድ ነገር ነው የሚናገረው፣ ለሌላ ሰው ደግሞ ሌላ ነው የሚናገረው። በዚህ መካከል ችግር የለው፣ ምንም ችግር የለው። ትናንትና ቀኑ ሲዘንብ ዋለ ብሎ ጠዋት ደግሞ ተነስቶ ፀሐይ ነው የዋለ ማለት ችግር የለው፣ ምንም ችግር የለው። ለመዋሸት ምንም ችግር የለውም ነው። ይሄ ከፍጥረት ነው፣ ከስብዕናው የተፈጠረው ውሸትንና እውነትን መለየት የማይችል ስለሆነ አሁን ችግር የገጠመው የኦሮሚያ ፕሬዚደንት ያ የተናገረው ነገር ኦሮሞን ታላቅ ለማድረግ ነው ያለው ነገር ከስራው ጋር አያያዝም። ባለፈው ሳምንት እሱ ራሱ ተሰብስቦ በኦሮሚያ ውስጥ ከአንደኛ ክፍል ጀምሮ በአማርኛ ቋንቋ ትምህርት እንዲማር ይህን ወሰነናል። በኦሮሚያ ውስጥ በቋንቋ ብቻ ሳይሆን ታሪክም የሚነገረው ታሪክ መጽሐፍት ውስጥ የኦሮሞ ታሪክ የሚባል ሰው ያልተግባባበትን እሱንም ሰርዘን ልናወጣ ነው፣ ይህንን ወሰነናል ከሚቀጥለው የትምህርት ዓመት ጀምሮ ብለዋል። በኦሮሚያ ውስጥ ሰው ያልተግባባበትን ሐውልት በሙሉ እናፈራርሳለን። ሰው ህዝብ ያልተግባባበትን እናፈርሳለን ነው ያለው። ከዛን ጊዜ ጀምሮ ይህንን ከተናበረበት ጊዜ ጀምሮ የኦዲፒን ሰዎች ወደ ብልጽግና ለማምጣት ለዛ ብሎ የተናገረው ነገርን ያን ጊዜና አሁን ያለበትን ካየ ነው ውሸታቸውን ከመናገር የፓርቲው መሪ ብቻ ሳይሆን ፓርቲው እንዳለ ከውሸት ለመላቀቅ የማይችል በውሸት ብቻ ለመቀጠል የሚችል ፓርቲ ሆኗል። ጀዋር መሐመድን አስሮ፣ በቀለ ገርባን አስሮ፣ የኦሮሞ ነፃነት ግንባርን ታላላቅ መሪዎችን አስሮ ጠቅላላ ኦሮሚያን እስር ቤት ውስጥ አስገብቶ ገሎ ከአሁን ድረስ እየገደለ ነው። ዓለም ሁሉ የሚያውቀውን ኢትዮጵያ ውስጥ ያለውን የሚያውቅ ነው። ዛሬም ድረስ በገፍ እያሰረ ኦሮማን ታላቅ ነው ለማሆን የሚለው የሚጋጭ ነው የሚሆነው። ለማንኛውም የተናገረው አንድ ቁልፍ ነገር አለ በዚህ ውስጥ። እሱ ኢፒአርዲኤፍ ውስጥ ሆነን ስልጣን ይዘን ለመቆየት አንችልም ነበረ። አሁን ስልጣን ይዘን ለመቆየት ብልጽግናን ያቋቋም ነው ስልጣንን ለመልቀቅ ሳይሆን በስልጣን ላይ እንዴት እንደምንቆይ ነው ብሎ ነው የተናገረው። ያ ነበር ያን ጊዜ ለኦሮሞ ነበር የሚናገረው። ለኦሮሞ ህዝብ ጥያቄ መልስ እሰጣለሁ ብሎ ነበር የሚናገረው። አሁን ብልጽግና ከሆነ ግን የነፍጠኝነትን ፖለቲካ ስለሚያካሄድ አሁን ደግሞ የነፍጠኛን ስራ ነው የሰራው። ስለዚህ በሁለቱ መካከል ሰማይና ምድር የሆነ ልዩነት አለ። ትልቁ የሚያሳየው ያሱ የተናገረው ነገር ትልቁ የሚያሳየው ነገር አለ። አንደኛ ከኦሮሞ አጀንዳ ጋራ ከኦሮሞ ጥያቄዎች ጋራ ግንኙነት የሌላቸው ነፍጠኝነት የተጠናወታቸው የነፍጠኛ አጀንዳን የሚያራምዱ ሰዎች መሆናቸው ነው። በአፋቸው አንድ ቃል በስተግባራቸው ሌላ ነገር የሚናገሩ። ሁለተኛ ብልጽግና ተዋሃድኩ ይበል እንጂ ብልጽግና ውስጥ መዋሃድ የለም። ሁሉም እንዳሉ ነው ያሉት። ኦዲፒ እንዳለ ነው ያለው፣ ብአዴን እንዳለ ነው ያለው። ሁሉም የየራሳቸውን ጥቅም የሚያስጠብቁ የየራሳቸውን ትርክት የሚነግሩ ስለሆኑ በሁለቱ መካከል ትልቅ መጋጨት ሊፈጠር እንዳለ ነው የሚነግረው የሰውየው ንግግር።
አሁን እንዴት ነው የምታየው ፕሮፌሰር የኦሮሚያ ውስጥ ያለው እንግዲህ አብዛኞቹ ፖለቲከኞች ታስረዋል እንግዲህ የኦነግ አመራሮች ከኦቦ ዳውድ ኢብሳ በስተቀር አብዛኞቹ እስር ቤት ናቸው ከእሳቸውና ምክትላቸው በስተቀር እንግዲህ እሳቸውም የቁም እስረኛ ናቸው እንደፈለጉት መውጣት አይችሉም አሁን የኦፌኮ ሊቀመንበሩ ፕሮፌሰር መራራ ጉዲና ናቸው ያሉት አሁን በተጨባጭ አሁን ያልታሰሩት አትሊስት እሳቸው በመንፈስም ታስረዋል ተብሎ ነው የሚገመተው አብዛኛው የኦሮሞ ፖለቲከኛ አክቲቪስቱ ለኦሮሞ ህዝብ የሚታገል በሙሉ እስር ቤት ነው የሚገኘው ወይም እያስፈራሯቸው ምን መናገር በማይችሉበት ጊዜ ነው የሚገኙ በዚህ ሰዓት አሁን በተጨባጭ የኦሮሞ ሬዚስተንስ የኦሮሞን መብት ለመተግበር ስለ ኦሮሞ ትግል የሚንቀሳቀሱ አካላት አገር ውስጥና ከውጭ ያሉት እንዴት ነው እንቅስቃሴያቸው አብዛኛው አገር ውስጥ ያለው በሙሉ ሳፕረስ ተደርጓል የውጭው ምን ይመስላል መናበቡስ ምን ይመስላል አሁን የኦሮሞ ፖለቲከኞች ያው እስር ቤት ናቸው ስለነሱ ተቆርቁሮ የሚንቀሳቀስ አካልም አገር ቤትም የለም አሁን መናበቡ ምን ይመስላል የውጭውና የአገር ቤት ጥሩ ነው አንደኛ ስለ ኦሮሞ ብሔረተኝነት ወይም የኦሮሞ የብሔር ንቅናቄ የብሔረተኝነት ንቅናቄ መሰረት አለው ዓላማም አለው ዓላማው ከዚህ በፊት የነበረውን ጭቆና የኢኮኖሚ ጭቆና የፖለቲካ ጭቆና የባህል ጭቆናን ለማስቀረት ነው ለዚህ ደግሞ በቂ ምክንያት አለ ይሄ ዝም ብሎ ሰው በፓርቲ ተገናኝተው ኦኤልኤፍ ሲመሰረት በፓርቲ ተገናኝተው ይሄን እናደርግ ብሎ ከልሂቃን አእምሮ የፈለቀ ብሔረተኝነት ሳይሆን በቂ የሆነ ግፍ ስለነበረ ያንን ግፍ ለማስቆም የተቋቋመ የተደራጀ ብሔረተኝነት ይሄ አሁንም አለ ይሄንን ማስቀረት ግቡ ነው ይሄንን አስቀርቶ ደግሞ የኦሮሞ ህዝብ ራሱን በራሱ ለማስተዳደር እንዲችል ያለው ውሳኔ ካለፈው ትውልድ ወደዚህኛው ትውልድ ተላልፎ ነው የነበረው ይሄኛውም ትውልድ ለሌላው ትውልድ ያስተላልፈዋል ይሄንን ሊገታው የሚችል ይህ የኦሮሞ ብሔረተኝነትን ሊገታው የሚችል አንድም ኃይል በኢትዮጵያ ውስጥ አይኖርም ይሄንን ሙሉ በሙሉ ላረጋግጥልህ እወዳለሁ ሁለተኛ ይሄ የግሪቨንሱ ይሄንን ሊፈጥር የሚችል ጭቆና ይብዛ እንጂ ግቡ ግን ወይም መሰረቱ ግን የኦሮሞ ብሔረተኝነት መሰረቱ ግን ጭቆና ብቻ አይደለም እጅግ የሚያስደንቁ እሴቶች ባህላዊ እሴቶች የአንድነት እሴቶች በኦሮሞ ህዝብ ውስጥ አሉ በገዳ በኢሬቻ በዋቄፈታ እነዚህ ሁሉ እሴቶች ናቸው የኦሮሞን ህዝብ የሚያስተሳስሩ እንዲያውም በእነዚህ ከጭቆና እና ከግፍትና ከግፍ የተነሳው የኦሮሞ ብሔረተኝነት ባለፉት 20 ዓመታት ውስጥ ጭቆና ላይ የተመሰረተ ብቻ ሳይሆን ነገር ግን የኦሮሞን ማንነት እና የኦሮሞን እሴቶች መሰረት ያደረገ ብሔረተኝነት ሆኗል ይህንንም ስለሆነ ነው ነፍጠኛን ከመጠላት ብቻ ሳይሆን ኦሮሞን ከመውደድ ላይ የተመሰረተ የኦሮሞን ባህል የኦሮሞን ማንነት የኦሮሞን እሴቶች እና ትውፊቶች መሰረት ያደረገ ብሔረተኝነት ስለሆነ ጭቆናውም አለ መሰረቱ ይሄ የብሔረተኝነቱ መሰረትም አሁንም አለ አሁንም አልጠፋ ይሄ እስካልጠፋ ድረስ አሁን ከላይ የተናገርካቸው በገሌ ታሰረ ፓርቲው ታሰረ የምትለው ነገር ሊያቆመው አይችልም በምንም አይነት ሊያቆመው አይችልም ይሄ የታወቀ የተረጋገጠ ነው እንኳን ዛሬ ኦሮሞ እንደዚህ ተምሮ እንደዚህ በከተማ ውስጥ የሚኖር ህዝብ ሆኖ እንደዚህ በሶሻል ሚዲያ እየተነጋገረ እንዲሁ ደግሞ እንደነ ሀጫሉ አይነት የባህል ሰዎች ያደረጉት አስተዋጽኦ እንደዚህ አስተሳስሮት እያለ እንደዛሬ የኦሮሞ ህዝብ አንድነቱን አጠናክሮ አውቆ አያውቅም እንደዛሬ የኦሮሞ ህዝብ በፖለቲካ ጥያቄዎቹ አንድ ሆኖ አያውቅም ስለዚህ ከሰርፌስ ላይ የሚታዩት አሁን አንተ የተቃቀስካቸው ከላይ የሚታዩ እነሱ የተከፋፈለ ሊመስለው ይችላል መሰረቱም ግቡም ታሪኩም አንድ ነው ስለዚህ ማንም ሊያቆም የማይችል ብሔረተኝነት ስለሆነ
የኦሮሞ ህዝብ የራሱን ጥያቄ የራሱን መብት እስካላስከበረ የብሔሩ የኦሮሞ ብሔር የራስን በራስ እድል በራስ የመወሰን ጥያቄ እስካልቆመ ድረስ የሚቆም አይደለም። ሊያራዝመው ይችላል። ደም መፋሰሱ ሊቀጥል ይችላል። የመግደሉ የማሰሩ ሊቀጥል ይችላል። መግደልና ማሰር ግን ያባብሰዋል እንጂ ሊያቆመው ይሄ አልገባቸው ነበር። አይገባቸውም። ለምን መሰለ የማይገባቸው? ስለ ህዝብ አያውቁም፣ ስለ ታሪክ አያውቁም፣ ስለ ትግል አያውቁም። ተላላኪዎች ምን ጊዜ መሄድ ሊገባቸው አይችልም። ተላላኪዎች ህዝብን አያውቁም፣ ሊገባቸው አይችልም። የህዝብን ብሶት ሊያውቁት አይችልም። በእስር እናደርገዋለን ብሎ ካሰብ አሁን አስሮ ሊያስቀር ነው። እነዚህ መሪዎችን አጥፍቶ ትግሉን ሊያስቀር ነው። ሊሆን አይችልም። መናበብ አለ። መናበብ በሁለቱ መካከል አለ። በኢንተርኔት ዝግ በማድረግ ምክንያት ሊያሳንሰው ይችላል፣ ሊያቆየው ይችላል። ይሄ ነገር ግን ይሄ አሁን ያለው የኦሮሞ ናሽናሊዝም ግን አሁን ባለው ጭቆናና ጠንካራ በሆነው የኦሮሞ የአንድነት መሰረቱ ላይ የተገነባው ግን ኃይሉን እየሰበሰበ ነው እንጂ ያለው ኃይሉ እየተዳከመ አይደለም። በኦሮሞ ብሔረተኝነት ላይ ፀሐዩ እየወጣች ነው እንጂ ያለችው ፀሐዩ እየጠለቀ አይደለም። ስለዚህ አንዳንድ ችግሮች ሰዎችን በማሰር በገፍ በማሰር ወጣቶችን በማሰር አስቀራለሁ ብሎ ያሰበ ብልጽግና ለራሱ እንኳን አንድ ላይ መሆን አይችልም። ይሄ ነገር አይሆንም። እኔም አንተም ታውቃለህ፣ እኔም አውቃለሁ። ኢትዮጵያ ውስጥ አሁን ያለው የጻጼ አገዛዝ ተመልሶ ኢትዮጵያን ያስተዳድራል የሚለው ነገር አንድ ኢንች እንኳን አይሄድም። የኦሮሞም ዓላማ፣ የኦሮሞም ጥያቄ፣ የኦሮሞም ጉዳይ በዛ ውስጥ ነው ያለው ብዬ ነው መልስልህ። በጣም ጥሩ። የኦሮሚያ ብልጽግና ፓርቲ እና የአማራ ብልጽግና ፓርቲ እየተባሉ ኦሮሚያ እየተባለ ብልጽግናን በየክልል እየተጠራ ሰሞኑ ስብሰባዎች ሲያካሂዱ ሰምተን ነበር። እንግዲህ ብልጽግና እንደ ሀገር የተቋቋመ የምናውቀው ግን አሁንም ቅድም እንደገለጽከው በክልል የፖለቲካ አደረጃጀት በሚመስል መልኩ ፖለቲካዎች ስብሰባዎች ነበሩ። ሰሞኑ ጠቅላይ ሚኒስትሩም የተገኙበት ስብሰባ ነው። የኦሮሚያም የአማራ ብልጽግና ፓርቲ ስብሰባም ጠቅላይ ሚኒስትሩ የተገኙበት ነው። ያው የብልጽግና ሊቀመንበር ወይም ፕሬዚዳንት ማለት ነው በፓርቲ ደረጃ። እስቲ ያገኘው መረጃ ምን ይመስላል? ሁለቱ ስብሰባዎች ዓላማቸውና ለሀገርም እንዲሁ ለብልጽግና ፓርቲ ውስጥ የሚገኝ እሱን ለማጠናከር ወይም አንድነቱን ለማጠናከር የሚኖረው ፋይዳ ምን ይመስልሃል? ካለ መረጃ አንጻር። ቅድም ተናገርኩት ጋር የተያያዘ ነው ስታሊን። ቅድም ያልኩት ይሄ ነገር ይሄ የብልጽግና የሚባለው ፓርቲ ተዋሃድኩ ነው የሚለው፣ ግን አልተዋሃድ። ከዚህ በፊትም ብዙ ተነጋግረናል በዚህ ጉዳይ ላይ። አብይ አህመድ ኢህአዴግን ያፈረሰው ኢህአዴግ ገምግሞ እንዳይጥለው ነው። ኢህአዴግን እንደምናውቀው ግምገማ እየመጣበት ነበረ። ጠቅላይ ሚኒስትሩ የፓርቲው መሪ ስለሆነ ስብሰባ አልጠራም ብሎ በየ3 ወሩ የሚደረገውን ግምገማ ሳያደርግ ነው የቆየው። ለምን? ብልጽግናም የራሱን ፓርቲ ፈጥሮ እንዳይገመገምና እንዳይወድቅ ነው። ከዛ በተረፈ ብልጽግና ምንም ዓላማ የለም። ከተፈጠረ በኋላ ደግሞ የብልጽግናን ዓላማ ነው ልንገርህ። የብልጽግና ዓላማ እንዴት ምን ያህል ቲፒኤልኤፍን እንጥላ፣ ምን ያህል ኦኤልኤፍን እንጥላ ነው። በዛ ላይ የተመሰረተ ነው። አይዲዮሎጂ የሚባል ነገር አለው ከተባለ የአንድን ሰው ስልጣን ላይ ለማቆየት ሁለት ታላላቅ ህዝቦችን እና ሁለት ታላላቅ ፓርቲዎችን የፖለቲካ ፓርቲዎችን እነሱን እንዴት አድርገን እናስወግድ ነው። ይህ ብልጽግና መነሻውም መድረሻውም ይሄ ነው። ጥላቻ ነው። የኦሮሞ ህዝብ ጥላቻ አለው። ከተማ ውስጥ ያለው አዲስ አበባ ከተማ ውስጥ ያለው ጥቅመኛ ሁሉ ጥላቻ ነው ያለው። ኦሮሞ ፎቢያ ነው ያለው። ጥያቄ የለው ይውጣልን ኦሮሞ ከከተማ ሲል ነው የነበረው። ባለፈው ሳምንት ኢንተርኔቱ ምናምኑ ሁሉ የሚናገሩ የነበረው ኦሮሞን እንዴት አድርገን እናጥፋ ነው። የነሱ ቲቪ አሁን የሚናገሩት ሰሞኑን ቲቪው ሬዲዮ ብትል ኦሮሞን እንዴት አድርገን ብሔረተኝነቱን እናጥፋ ነው። በዛ ነው ሲታገል የሚውለው። ለጥላቻ የተመሰረተ ቲፒኤልኤፍ እና ኦኤልኤፍን እንዴት እንጥላው ነው። አሁን መረጃ ያስፈልጋል። ለዚህ አሁን እያሉ ያሉት ሲጠሉት የነበረውን ግድብ የኛ አይደለም ሲሉት ግድቡ የኛ ነው ሞልተነዋል፣ በአንድ ቀን ሞልተነዋል እያለ ከዛ በኋላ ቲፒኤልኤፍን በዚህ ላይ ደግሞ ሸጠሃል ብሎ የሚናገር ይሄ ውሸትንና እውነትን መለየት የማይችል ፓርቲ
ውሸትን ደግሞ በሚናገሩበት ጊዜ በዓለም ላይ የታወቀ ውሸትን ሲናገሩ ውሸት እንደተናገሩ የማይገባቸው ፓርቲ ይሄ ነው ለአንድ ዓላማ የቆመው ብለው ለመናገር አይቻልም። ዓላማ የለውም። ዓላማው መደመር ነው የሚሉት አይደለም። መደመር በሌላ ቋንቋ መጨፍለቅ ማለት ነው። በዚህ ዓላማ ስር ተሰብስበው መቆየት አይችልም። ስለዚህ የሚያወጡት መግለጫ እርስ በርሱ ያልተናበበ እርስ በርሱ የተምታታ ነው። አሁንም ብልጽግና የሚባል ፓርቲ አልተቋቋመም፣ አልተዋሃደም። ሁሉም በየቦታቸው ነው ያለው። ይሄ የኦሮሚያ ቅርንጫፍ ነው የሚባለው። የኦሮሚያ ቅርንጫፍ የሚባለው ያ ቅርንጫፍ የሚናገረው አንደኛ በውሳኔ ያደረጉት ምንድነው? አሁን ያልኩህን ነው የተናገሩት። ውሳኔ አድርገዋል። ያደረጉት ውሳኔ አንድ የኃይል አሰላለፍ፣ አዲሱ የኃይል አሰላለፍ ዋና ጠላታችን ቲፒኤልኤፍ እና ኦኤልኤፍ ነው። እነዚህ ናቸው እስከ ሞት ድረስ የምንፋለማቸው። አንድ ውሳኔ እሱ ነው። ጠላታችን እነሱ ናቸው ነው። ሁለተኛ በሄድንበት መንገድ ርቀን ስለሄድን ወደ ኦሮሞ ህዝብ ተመልሰን ሌላ ቃል መናገር ስለማንችል ወደፊት መቀጠል አለብን። እሱን ለማድረግ ደግሞ ስማኝ ስታለን የተናገሩትን እሱን ለማድረግ ደግሞ ያለው የምንገለውን ገለን የምናስረውን አስረን የምንገዛውን ገዝተን ወደፊት እንቀጥላለን ነው ያለው። የምንገለውን ገለን ብሎታል። ይሄንን ሽመልስ አብዲሳ በተለቀቀ በሚባለው ውስጥ የምንገለውን ገለን የምናስረውን አስረን የምንገዛውን ገዝተን። ይሄ ማለት በእነሱ ውስጥ ያለ ትንሽ ብሔረተኝነትን ያቀነቅናል የሚባለውን በሙሉ ጠራርገን እናወጣለን። 1500 1700 እናደርጋለን። እሱ በታችኛው ውስጥ ያለው አሁን ከላይ ለማ መገርሳን ያነሱት ብሔረተኝነት አላቸው እና ማውጣት አለብን ብለው ነው። ምናልባት እሱን በሌላ ነገር እንናገራለን። ይሄ ግን ትምህርት ለመስጠት ነው ወደታች ላሉ። ይሄን ግን ለነሱ ትምህርት ለመስጠት ነው፣ ከፍተኛ ትምህርት ለመስጠት ነው። ይሄኛው ምንድን ነው? ከታች ያለው በኦሮሚያ ውስጥ ከታች ያለው አስተዳደር በሙሉ ፈርሷል። ስለፈረሰ እንደገና ለመገንባት አወሉ አብዲ የሚባል ሰው ወደ አርሲ የሄደ ለመገንባት ሲል ሲውተረተር ታየዋለህ። የማይናገረው ነገር የለውም። እንደገና ለመስራት ያደረጉት። ሶስተኛ ይሄ አሁን ቅድም ስንናገር የነበረውን የገበያ እና የኢኮኖሚ እቀባ ስለሱ ተነጋግረዋል። ይሄ ከውጭ ያሉት ጠንክረው ስለሰሩብን ሳይሆን የኛ ችግር ነው። በተለይም ደግሞ ከታችኛው ተዋረድ ላይ ያለው ስትራክቸር መዋቅር እየሰራ ስላልሆነ እሱን ደግሞ ሙልጭ አድርገን ማጥራት አለብን ነው የተናገሩት። ይሄ ማለት ደግሞ ከታች ያለውን ብቻ ሳይሆን ፓርቲን በሙሉ እናጠራለን። ይህንን ነው የኦሮሚያ ቅርንጫፉ የተናገረው። የአማራው ግን ሌላ ነው። ይሄ የኦሮሚያው እንቀጥላለን እንደምንም እንታገላለን ነው የሚለው። የአማራው ግን ይህንን ልበር በአማራ ብልጽግና ቅርንጫፍ የተናገረው ላይ ከመናገር በፊት አንድ ነገር ነው። ኢትዮጵያ ውስጥ እስካሁን ድረስ ለውጡ ከጀመረበት ጊዜ ጀምሮ በኢትዮጵያ ውስጥ የደረሰው ችግር፣ መፈናቀል፣ መገደል ምንጩ ሁሉ የአማራ ክልል። የአማራ ክልል ስል ደግሞ የአማራ ህዝብ ማለት ሳይሆን የአማራ ክልላዊ መንግስት ነው። የመንግስት መፈንቀል የተደረገው በአማራ ክልል ነው። የኦሮሞ ተማሪዎች ትምህርት ቤት ውስጥ እንዳይማሩ የተገደሉት በአማራ ክልል ነው። የኦሮሚያ ዞን የሚባለው በአማራ ክልል ውስጥ ያለው ላይ እልቂት የሚባል ነገር ሲፈጸም የነበረው በአማራ ክልል ነው። በቅማንት ላይ ዘር ማጥፋት የሚችል የተፈጸመው በአማራ ክልል ነው። በጉሙዝ በአማራ ክልል ውስጥ ያለው በጉሙዝ ላይ ግድያ የተፈጸመው ከዛ በኋላ ደግሞ ዝንጀሮ ምናምን እያሉ የሚነግሩበት የነበረው አማራ ክልል ነው። ይሄ ሁሉ በደል ከአማራ ክልል ነው ሲወጣ የነበረው። አሁንም ያለው ወደፊትም ሊኖር የሚችለው ኮንፍሊክት መሰረቱ እነሱ በቀደም ሲናገሩ የነበሩት አንደኛ ነፍጠኛ የሚባል ነገር በትምህርት ቤት እንኳን እንዳይኖር፣ በትምህርት ቤት እንዳይባል። እኔ ዩኒቨርሲቲ ስማር የነፍጠኛ ገባር ሲስተም በኢትዮጵያ ውስጥ እንደነበረ ክርክር አልነበረም። አሁን ግን የነፍጠኛ ሲስተም የሚባል ነገር በትምህርት ቤት እንዳይኖር
እነ ጀዋር ከትምህርት ከእስር ቤት ከወጡ ጥፋት ይኖራቸው አይኖራቸው አይታወቅም። ፍርድ ቤቱ ግን ከለቀቃቸው እኛና የኦሮሚያው ብልጽግና አብረን አንኖርም ነው። ሌላው ደግሞ ችግራቸው በአማራ ክልል ውስጥ ያለ ችግር አይደለም። አሁን እዛ ላሉ ሰዎች ለመሪዎቹ የአማራ ውስጥ ያለውን የኢኮኖሚ የፖለቲካ ችግሮችን እንዴት አድርገን እንፈታለን አይደለም፣ በኦሮሚያ ውስጥ ያሉ አማራዎችን እንጠብቃለን ነው እነሱ የሚሉት። ይሄንን ነው ያስተላለፉ። ሁለቱ በግጭት መንገድ ላይ እንዳሉ ነው የሚታይ። ለማንኛውም ለዚህ ለአማራ ብልጽግና ቅርንጫፍ በኦሮሚያ ውስጥ ያሉ አማሮችን የሚጠብቃቸው የኦሮሞ ህዝብ ነው እንጂ እናንተ አይደለም። ልታደርጉትም አትችሉም። ልታደርጉት ከፈለጋችሁና ወደ ኦሮሚያ ከመጣችሁ ችግር ለመፍጠር ብቻ ነው እንጂ በኦሮሚያ ውስጥ ያሉ አማሮች ወይንም ደግሞ ኦሮምኛ ቋንቋን የማይናገሩ ሌሎች ህዝቦችን የሚከላከልላቸው የሚጠብቅላቸው የሚያቅፋቸው የኦሮሞ ህዝብ ነው። ይሄ ጉዳይ አያገባችሁ። ለማጥፋት ካልሆነ በስተቀር ለመረበሽ ካልሆነ በስተቀር ክፋትን ለመፈጸም ካልሆነ በስተቀር ይሄ የእናንተ ክልል ጉዳይ አይደለም። በኦሮሚያ ውስጥ ያሉ ኦሮምኛ የማይናገሩ አማራን ጨምሮ ድሮም ከኦሮሞ ጋር ነው የኖሩት። ድሮም በኦሮሚያ ውስጥ ነው የኖሩት። አሁንም እዛ ነው የሚኖሩት። አሁንም እዛው ኖረው እዛው ሰርተው እዛው በልጽገው እዛው ልጆቻቸውን አሳድገው ነው የሚኖሩ። ችግር ከተፈጠረ ተጠያቂዎች እናንተ ናችሁ። በማያገባችሁ ክልል ውስጥ ገብታችሁ የሚጠይቁ ኦሮሚያ ጠይቋችሁ ያውቃል? በአማራ ክልል ውስጥ ስላለው የኦሮሚያ ዞን ጠይቋችሁ ያውቃል? ጠይቋችሁ አያውቅም። ስለዚህ በአጠቃላይ የምለው በሁለቱ መካከል ወደ ግጭት የሚሄዱበት ብልጽግና ለአንድ ሰው ስልጣን ብሎ የተፈጠረ አንድ ፓርቲ ብልጽግና ራሱ በውስጡ ችግር እንዳለው፣ ችግሩ ደግሞ በሁለት ፓርቲዎች መካከል ብቻ ሳይሆን ከሌሎችም ጋር። አሁን ሶማሊያ ውስጥ አትችልም። የሶማሌ ክልልን ወደ ብልጽግና ለመለወጥ አትችልም። የሶማሌ ክልል ፕሬዚደንት የሆነው ሙስጠፋ የአማራን ትርክ ስለሚያወራ በ90% 95% የተጠፋ ሰው፣ እሱም አይቻልም። ይሄ ነገር አንድ ላይ ሊይዝ አይችልም። አንድ ላይ ሊመጣ አይችልም። መግለጫዎቹም የሚናገሩት ፓርቲው አንድ አለመሆኑን፣ ፓርቲው ማኔጅ አለመሆኑን፣ ፓርቲው ለአንድ ዓላማ የቆመ አለመሆኑን፣ ከሁሉ በላይ ደግሞ በጎን ለማድረግ ህዝብን ለማስማማት ህዝብን አንድ ለማድረግ የተፈጠረ ፓርቲ ሳይሆን ህዝብን ለማጣላት በዛ ጥላቻ ውስጥ ሆኖ ደግሞ የራሱን የፖለቲካ ጥቅም ለማካሄድ በአዲስ አበባ ላይ የተኮለኮለ የአራት ኪሎ የመሸገ አዲስ አበባ ብቻ ብሔር ብሔረሰቦች የሌሉበት አዲስ አበባን ጥቅም እያስኬደ ሌላውን ግን እያጣላ ለመኖር የሚችል መሆኑን እነዚህን ሁለቱን ነው የሚገልጸው። በሁለቱ መካከል የመጣው መግለጫ ምን ያህል ቴንሽን በውስጡ እንዳለ ነው የሚገልጸው። እንዲሁ የብሔርተኝነት ጉዳይ ካነሳ አይቀር ፕሮፌሰር፣ በአማራ ክልል ብልጽግና ፓርቲ ስብሰባ የተገኙት የብልጽግና ፕሬዚደንት አብይ አህመድ እንደተናገሩት ብሔርተኝነት የኢትዮጵያ አደጋ ነው። ኢህአዴግ ጊዜ የነበረው አገር መምራት የማይገባቸው ሰዎች ኢትዮጵያ ሲመሩ የነበሩት ናቸው የዚህ ሁሉ ተጠያቂ ሲሉ የኢህአዴግ መንግስትን ሲወቅሱ አይተናል። ላለፉት 20 እና 25 ዓመታት የተዘራው ነው አሁን እያጨደ ያለ ነው ያሉት ብሔርተኝነት ነው። አሁን በኢትዮጵያ ውስጥ በክልል የራስን መብት የራስን ጉዳይ የራስን ማስተዳደር የሚሉት ነገሮች በሙሉ በኢህአዴግ ጊዜ ኢንስቶል የተደረጉ ናቸው። ይህን በአጭር ጊዜ ውስጥ ሶልቭ አድርገን ለሚቀጥሉት 10፣ 15፣ 20 ዓመታት እኛ ኖርንም አልኖርንም ይህን ውጤት እናየዋለን ማለታቸው ከዚህ በፊት ህወሓት እና ሌሎች ፖለቲካ ፓርቲዎች ብልጽግናን የሚወቅሷቸው አሃዳዊ ስርዓት እየገነባ ነው ተብሎ የሚወቀሰው ፓርቲ በግልጽ ባህር ዳር አንጸባርቀውታል። ያው ይሄ የነበረው ብሔርተኝነት አጥፍተን የሚቀጥለው 10፣ 15 ዓመታት ሌላ ውጤት እናያለን የሚለውን ነገር ተናግረዋል። እና ይሄ ነገር ኢትዮጵያ ውስጥ ሪሊ ከእንግዲህ በኋላ የብሔርተኝነት ጉዳይ ደምስሰ አሃዳዊ ስርዓት ለመመስረት የሚያስችል ነባራዊ ሁኔታ አለን ኢትዮጵያ ውስጥ። ብሔር ካሉ ድረስ የብሔሮች ጥያቄ በኢትዮጵያ ውስጥ ሊጠፋ አይችልም። የብሔሮች እና የብሔረሰቦች ጥያቄ እስካለ ድረስ ደግሞ ብሔረተኝነት ሊጠፋ አይችልም። ለማንኛውም ነገር ለምንድን ነው ብሔረተኝነት መጥፋት ያለበት?
ብሔረተኝነት እኮ ማለት አንድ ሰው እንደ አንድ ሰው የራሱን እድል በራስ ለመወሰን እንደሚችል ሁሉ አንድ ብሔር ደግሞ የራሱን መንግስት ወስኖ የራሱን እድል በራሱ ወስኖ የሚኖርበት መብት። ይሄ መብት ለምንድን ነው መከልከል ያለበት? ለምንድን ነው መከልከል አለበት ብለው የሚያስቡ? የኢትዮጵያ አዲሱ ይሄ ህገ መንግስት እኮ ኢትዮጵያ እንዳትበታተን የብሔር ብሔረሰቦች ጥያቄ መመለስ አለበት የሚለው ነው። ይህንን ጥያቄ ለመመለስ ነው የህብረ ብሔራዊ ፌዴራሊዝም የተቋቋመው። ስለዚህ ይሄ በእንግሊዝኛ አሲሚሌሽን ከነበረው ወደ አኮሞዴሽን ነበር የሄደው። ጥያቄዎቹ መመለስ አለባቸው የሚል ጥያቄዎቹ መመለስ አለባቸው የሚሉትን አለመመለስ እና ወደኋላ 40 ዓመት መመለስ ይሄ ኢትዮጵያን አንድ ሊያደርግ አይችልም። እሳቸው የሚያስቡት ነገር የሚሰራ አእምሮ የሚያስብ አእምሮ ያለው ሰው የሚያስበው አይደለም። የዛሬ 40 ዓመት እኮ ስምምነት ነበር በኢትዮጵያ ውስጥ ሙሉ ስምምነት ነበር። ይሄ ማዕከላዊነት ከአንድ ማዕከል ብቻ የሚተዳደር ሀገር አይሰራም። የብሔር ብሔረሰቦች ጥያቄ አለ። ለነሱ ደግሞ የሚያስፈልገውን መብት በመስጠት ህገ መንግስቱ እንደሚለው የአንድ የፖለቲካና የኢኮኖሚ ማህበረሰብን እንመሰረታለን ነበር። ምናልባት የኢኮኖሚና የፖለቲካው ማህበረሰብ ከተመሰረተ በኋላ የአንድነት እሴቶችን እያዳበርክ ልትሄድ ትችላለህ። አሁን ባለው ኢትዮጵያ ውስጥ ያለው ፖለቲካ የብሔር ፖለቲካ ነው። 90%፣ 95% የህብረ ብሔራዊ ፌዴራሊዝም እስካሁን ድረስ በኢትዮጵያ በመላው ኢትዮጵያ ምናልባት አዲስ አበባ ካልሆነ ወይም ባህር ዳር ላይ ያሉ አንዳንድ ኢምፔሪያሊስቶች እና ፋሽስቶች ካልሆኑ በስተቀር የቀረው የኢትዮጵያ ብሔር ብሔረሰብ እስካሁን ድረስ ይቀበላል። አነሰ፣ ዴሞክራሲ ጎደለ፣ በተግባር ላይ አልሆነም የሚል ጥያቄ እንጂ የህብረ ብሔራዊ ፌዴራሊዝም ይጥፋልን ያለ የለም። ይልቅ ይህ የህብረ ብሔራዊ ፌዴራሊዝም እንዳለም እንኳን ሆኖ ከኢትዮጵያ ውስጥ የመገንጠልም አዝማሚያ የነበራቸውን ነገሮች አስቀርቶ ነበር። የዚህ ተስፋ ማለትም የራስን እድል በራስ የመወሰን መብት መኖሩ በፈቃደኝነት በኢትዮጵያ ውስጥ እንድትኖር እንደ ብሔር እንድትኖር የሚያደርገው መብት የመገንጠልን አዝማሚያዎችን በሙሉ አጥቶ እያለ አሁን ግን ወደ ማዕከላዊነት ወደ መማከል እንመልስ፣ ሌላውን ሁሉ እንጨፍልቅ የሚለው አዲሱ ፖለቲካ እችን አገር ሊያጠፋት፣ ሊመዘብራት፣ ሊበታትናት፣ ሊቆራረጣት ነው እንጂ የዛሬ 40 ዓመት የተተወ ፖለቲካ አሁን እንደገና ሊሰራ ይችላል የሚለው ከታመመ አእምሮ የሚወጣ ንግግር ብቻ ነው። ይሄን ደግሞ ከዚህ በፊትም ተናግረናል። የታመመ አእምሮ ነው ያላቸው ጠቅላይ ሚኒስትር። ይሄ እውነተኛ የሚሰራ አእምሮ ያለው ሰው የሚናገረው ነገር አይደለም። የኦሮሚያ ብልጽግና ጉዳይ ወደዛ ልመልስና ፕሮፌሰር የነ አቶ ለማ መገርሳ ጉዳይ አነጋጋሪ ነበር ሰሞኑ። ወይዘሮ ጠይባ የነ አቶ ለማ መገርሳ እንዲሁም ዶክተር ሚልኬሳ እና ሌላኛው የአዲስ አበባ ምክትል ከንቲባ የኢንጂነሩ ምክትላቸው ማለት ነው። እሳቸው አራቱም ከብልጽግና ፓርቲ እንደታገዱ በመግለጫ ሰምተናል። ከስብሰባ በኋላ የወጣው መግለጫ። ከዚህ በተጨማሪ ሁሉም የተለያየ ስም ማጥፋት እንበለው የክስ የሚመስል ሚዲያዎች ላይ ሰምተናል። አንዳንዶቹ በሻሸመኔ የነበረው ግጭት ላይ ተሳትፏል፣ እጃቸው አለበት ሲባል ሰማን። የሀገር ውስጥ የፓርቲ ሚኒስትር አሳልፈው ሰጥተዋል፣ ሌሎች ከሌሎች ጋር ተባብረዋል የሚሉ ሰማን። አንዳንዶቹ በመሬት በሙስና ምናምን ሲባሉ ሰማን። ይሄ ነገር አዲስ ክስ ለመመስረት መንግስት እየሄደ ነው። ምንድን ነው አሁን እጣ ፈንታቸው? የእነ አቶ ለማ መገርሳ ጉዳይ ወዴት እየሄደ ይመስላል? በዚህ ሰዓት ምንድን ያለው በኦሮሚያ አካባቢ ሊፈጥረው የሚችል ተጽዕኖስ? ወዴት ሄዳል የሚለው ነገሩ እጅግ አስገራሚ ነው። ማለት ከዚህ አቶ ለማ የብልጽግና ፓርቲ መሪ ስለመሆኑም እኔ እውቀት አልነበረኝም። እኔ የሰማሁት አቶ ለማ ሲናገር እዚህ ፓርቲ ውስጥ አልገባም ሲል ነው። ወይ ደግሞ በሌላ በኩል ኦዲፒ አሁንም አለ ወይ
አሁንም በህይወት አለ ወይ ካላልክ በስተቀር አቶ ለማን ከብልጽግና አገድ ነው የሚባለው ነገር የሚያስቅ ነገር ነው። መች ገባና ማለት ለመግባት እኮ ፎርም መሙላት አለብህ፣ እንደገና መመዝገብ አለብህ በአዲሱ ፓርቲ ውስጥ። አዲስ ፓርቲ ስለሆነ እንደዚህ ዝም ብሎ አይሸጋገርም። ምርጫ መደረግ አለብህ። ምርጫ አልተደረገም እስከምናውቀው ድረስ በድብቅ አድርገውት እንደሆነ አናውቅም እንጂ የመመስረቻ ጉባኤ ብልጽግና አላካሄደም። እገሌ ፕሬዚደንት ነው እገሌ ምናምን። መች የተመረጠውን መች የተደረገውን ነው ብልጽግና አባረርኩት የሚለው። ከዛ ጋር አያይዘው አሁን የሚናገሩት ነገር አለ። ከአቶ ለማ መታገዱ ትርጉም ባይኖረውም ታገደ ከሚባለው ነገር ለጊዜው ነው ደግሞ ታገድ ነው ይቅርታ ጠይቀው እስኪመለስ አይነት ነገር ነው ሲናገሩ ነበር። አያይዘው ግን ይሄ ኢሚዩኒቲ እናስነሳለን ክስም ለመመስረት ይሄ ክሱም ደግሞ ከአብዲ ኢሌ ጋራ በተደረገ አብዲ ኢሌ በነበረበት ጊዜ በኦሮሚያ ላይ የተፈጸመው መፈናቀል ሁሉ እሱም እጁ አለበት የሚል ንግግርም አንዳንዶች መናገር ጀምረዋል። አቅጣጫው የሚያሳየው አቶ ለማን ማስወገድ ብቻ ሳይሆን አቶ ለማንም እስር ቤት ለመክተት ነው። ምክንያቱም በቅቶናል ብለው ሲናገሩ ሰምተናል። እዛ ውስጥ አቶ ለማ ውጭ እስካለ አሁን እንግዲህ ሊቆራረጥ ነው። አሁንም ለማ ከኛ ጋር ነው ብሎ ስንት ፎቶግራፍ ከጠቅላይ ሚኒስትሩ ጋራ ሲነሳ ጠቅላይ ሚኒስትሩ ሽልማት ሲሸልመው ምናምን ሁሉ አይተናል። አሁን ግን አቋርጠዋል። ካቋረጡ ውጭ ይቀመጣል ወይ በነፃነት ይኖራል ወይ? አቶ ለማ እሱ የሚታሰብ ነገር አይደለም በእኔ አእምሮ። ለማንኛውም አሁን በቁም እስር ቤት ውስጥ ቁም እስር ውስጥ ነው ያለው። ከቁም እስር ወደ ነፃነት ሳይሆን የሚሄደው ከቁም እስር ወደ ቀጥተኛ እስር ነው፣ ወይም ከሀገር ማባረር ነው ወይም የመግደል። ምክንያቱም የተነጋገሩት ቅድም ያልኩህ የምንገለውን ገለን የምናስረውን አስረን የምንገዛውን ገዝተን ነው የምንቀጥለው ወደፊት እንጂ ወደኋላ አንመለስም ብለዋል። ወይዘሮ ጠይባም እንደዚሁ ነው። እሷም ተባረረች ይባላል። እሷም እየተከሰሰች ነው። ከሻሸመኔ ስለሆነች እጇ አለበት፣ ሻሸመኔ ላይ በተደረገው እልቂት የእሷ እጅ አለበት ነው ያሉት። ራሱ እንደዚህ ብለው የተናገረው። ይሄ ደግሞ ይጣራል ነው ያሉት። ወልዳ ቤቷ ውስጥ የተቀመጠችዋን ሴትዮ እጅሽ እዚህ ውስጥ አለ ማለቱ እግዜር ይርዳችሁ። ይህንን የመሰለች በአካባቢው ተወዳጅ የሆነች ፖለቲከኛ፣ የሴት ፖለቲከኛ እሷን አግልለን ከኦሮሞ ህዝብ እሷ ከመጣችበት አካባቢ ከዛ ካለው ከኦሮሞ ህዝብ ጋራ አብረን እኖራለን። እግዜር ይርዳችሁ፣ ይሳካላችሁ። እሷን በሻሸመኔ ላይ ለማስጠላት የምትሞክሩትን ሞክሩት፣ ቀጥሉ። የብልጽግና ሰዎች አቶ ለማንም እሱ ከመጣበት አካባቢ ጋራ እናጣላዋለን ወይም ደግሞ እሱን እያሳደድ ነው ከነሱ ጋራ ሰላም እናገኛለን፣ ድጋፍ እናገለን። ቀጥሎ በዛ። ለማንኛውም በሁሉ ነገር ላይ መቀጠል አለባቸው። ለምልኬሳም ስለ ኦሮሞ ጉዳይ፣ በቋንቋ ጉዳይ ላይ፣ በመሬት ጉዳይ ላይ የተናገረውን ሁላችንም እናውቃለን። የኦሮሞን እውነት ነው የተናገረው። የኦሮሞን ህዝብ ጥያቄ ነው ያስነሳው። ይህንን ለምን አስነሳህ ነው። በአጠቃላይ በውጭ ሲያደርጉት የነበረው ብሔረተኛ የሚባል ነገርና ብሔረተኝነትን ከአገር እናጠፋለን የሚለውን ከውስጣችን ደግሞ እናጠፋለን ብለው እየቀጠሉ ነው። ብልጽግና ራሱን ወደ መብላት ተመልሷል። ራሱን ወደ ማኘክ ተመልሷል። ይቀጥሉበት፣ በሄዱበት ቦታ ሁሉ ይቀጥሉበት። ያው በሌላ ቦታም ብሔረተኝነትን እናጠፋለን እንዲህ አይነት ጥያቄ አንቀበልም እያሉ በሌላ የደቡብ አካባቢም ምን እያደረጉ እንዳለ አይተናል። ብቻ ይቀጥሉበት። እዚህ አገር ውስጥ ኢትዮጵያ ውስጥ እንደነ አቶ ለማ እንደነ ምልኬሳ እንደነ ጠይባ ያሉ ሌሎችም የሚያስወግዷቸው አላቸው። እንደነሱ ያሉትን አስወግደን እኛ ግን ለኦሮሞ ህዝብ ጠቃሚዎች ነን። እነ ጀዋርን እነ በቀለን እና የኦሮሞ ነፃነት ግንባር መሪዎችን አስረን እኛ ግን ለኦሮሞ እንጠቅማለን። እነዚህ ናቸው ችግር። ቀጥሉበት። እኛም እንዘጋጃለን፣ እናንተም ቀጥሉበት ብዬ ነው የምተወው በዚህ ጉዳይ ላይ። እንዲያው ፕሮፌሰር የአባገዳዎች ሮል ምን ይመስላል? አባገዳዎች በተለያየ አጋጣሚ በኦሮሞ ፖለቲከኞች መካከል የሆነ ግጭት ሲነሳ፣ አለመግባባት ሲኖር አባገዳዎች ትልቅ አስተዋጽኦ ያደርጋሉ። ለምሳሌ በኦነግና በኦዲፒ የነበረው አለመግባባት ሰራዊቱ በቃ አስረክበናል ሲሉን ዳዊት ኢብሳ አባገዳዎች ነበሩ በዛን ሰዓት የተሳተፉት።
አቶ ለማ መገርሳና ዶክተር አብይ አህመድ በማስታረቅ ረገድም አባገዳዎች እጃቸው ረጅም ነበር። አሁን አባገዳዎች የት ጠፉ? በቲም ለማ ስም በስማቸው ስም ጠቅላይ ሚኒስትር የሆኑት ሰውዬ አሁን እንደዚህ አይነት ግፍ መስራት እንዲሁ የኦሮሚያ አባቶችን አያስቆጣም? ያስቆጣል፣ አስቆጥቷል። ማስቆጣቱንም ይቀጥላል። ነገር ግን አንድ ነገር ይታያል ወይም ሁለት። አንደኛ ብልጽግና የኦሮሞ ፓርቲ አይደለም። የኦሮሞን መብት የሚያራምድ ፓርቲ አይደለም። የኦሮሞን እሴቶች የሚያራምድ ፓርቲ አይደለም። የኦሮሞ አጼ ምኒልክን በሰም ጠፍጥፎ ዙፋን ላይ የሚያስቀምጥ ፓርቲ፣ አጼ ኃይለ ሥላሴን የቅርብ ጊዜ ትዝታ የሆነውን በመንበሩ ላይ የሚያስቀምጥ ፓርቲ፣ የኦሮሞን ቋንቋ በኦሮሚያ ውስጥ እንዳይማሩ አደርጋለሁ የሚል ፓርቲ፣ የኦሮሞን መሬት እንዳለ የሚቸበችብ ፓርቲ። ይሄ ፓርቲ ስለ አባገዳ ጉዳይ የለም። ስለ አባገዳ ፈጽሞ ጉዳይ የለውም። ምክንያቱም አባገዳ የኦሮሞ ብሔረተኝነት ምልክት ነው። ከነ ኦዳው ጀምሮ የኦሮሞ ራስን የማስተዳደር ምኞት ምልክት ነው። አባገዳዎችን ለማጥፋት እንጂ ብልጽግና ለማደርጀት አይችልም። ያሁን የተናገሩት ነገር አለ። የምናስረውን አስረን፣ የምንገለውን ገለን፣ የምንገዛውን ገለን። ሊገዙ የሚችሉትን ይገዛል። ነገር ግን አባገዳዎች ቀድሞ የነበራቸውን ቦታ የላቸውም፣ አሁንም ሊኖራቸውም አይችልም። ምክንያቱም የኦሮሞን እሴቶችን ለማጥፋት የተነሳ ፓርቲ የኦሮሞን ባህላዊ እሴት ወይም ደግሞ እሴት የሆነ ተቋም ተጠቅሞ ኮንፍሊክት ለማጥፋት ይሄዳል ብሎ ለማሰብ አይቻልም። ስለዚህ በዛው ነው የምንተዋቸው። የአባገዳን ራሱን ልክ እንደ ሌሎች አባገዳም እኮ የኦሮሞ ሕዝብ መሪዎች ናቸው። ሌሎችም የፖለቲካ መሪዎች ከኦሮሞ ሕዝብ አብራክ የወጡ ናቸው። እነሱን አስሮ አባገዳዎችን ይጠቀማል ማለት አይችልም። እነሱ የሚያስቡትን ልንገር፣ በገንዘብ እንገዛለን ነው፣ በገንዘብ ኃይል እንደልላለን ነው። ያንን ለማድረግ ደግሞ በአንዳንድ ቦታ ላይ ይሳካላቸው ይሆናል። በአብዛኛው ግን ትንሽ የፖለቲካው አካሄድ ለወጥ በሚሉበት ጊዜ ትተዋቸው የሚሄዱ ናቸው፣ ብልጽግና ውስጥ ያሉ የኦፒዲዮ አባላትን ጨምሮ። ስለዚህ አባገዳ የኦሮሞ እሴት ነው፣ የኦሮሞ ተቋም ነው። ይህንን ለማጥፋት እንጂ ሊጠቀምበት አይፈልግም ብልጽግና። እንዲሁ ወደ ወላይታ ጉዳይ ስንለፍና ፕሮፌሰር ካለን ጊዜ አንጻር የወላይታ ዞን አመራሮች እና የሀገር ሽማግሌዎች ባለፈው የዞናቸውን ጉዳይ ለመወያየት በተሰበሰቡበት አዳራሽ የብልጽግና ሴኪሪቲ ፎርስ መጥቶ በቁጥጥር ስር አውሏቸው እስር ቤት ነበሩ። ዛሬ ሐሙስ ተለቋል እየተባለ ነው። ምንድን ነው አሁን የወላይታ ዞን ጉዳይ? ቀደም ሲል በተለያየ አጋጣሚ በኢትዮጵያውያን ሲናገረን ቆይቷል። ከደቡብ ምክር ቤትም 38 ወንበር ያለው የብልጽግና ዞን አባላት ሙሉ በሙሉ ከምክር ቤቱ ጠርቶ ምክር ቤት ውስጥ ተሳታፊ እንዳይሆኑ ወስኖ የዞኑን ጉዳይ ወደ ክልልነት እንዲያድግ በሙሉ ድምፅ አጽድቆ እየተጠባበቀ ነበር። ይሄ ነገር ምንም መፍትሄ ሊሰጠው አልቻለም። በደቡብ ክልል የብሔረሰቦች ምክር ቤትም ይሄን ያውቃል፣ የክልሉ ምክር ቤትም ይሄን ያውቃል፣ የኢትዮጵያ ፌዴሬሽን ምክር ቤትም ይሄን ያውቃል፣ ጠቅላይ ሚኒስትሩ ይሄን ያውቃሉ። ግን ይህን ሁላ የወላይታ ሕዝብ ጥያቄ ወደ ጎን በመተው እንደዚህ አይነት በጣም ግፍ የበዛበት እርምጃ ሲወሰድ ሰንብቷል። ሰሞኑ የ14 ዓመት ህፃን መግደል ጨምሮ እርጉዝ እናት ጭምር እርጉዝ ሴት ጭምር በጥይት ሞታለች። በርካታ የወላይታ ህዝብ በጥይት ሲቆላ አይተናል ሰሞኑ። ይሄ ነገር የመብት ጥያቄ ህገ መንግስታዊ ጥያቄ የጠየቀ ህዝብ እንደዚህ አይነት በኃይል ድምፅን የማፈን ስራ ምን ያህል ጊዜ ሊቆይ ይችላል? በርካታ ጉዳዮችም በሚቀጥለው ጊዜ የከምባታ የሀዲያ ጉዳይም ይነሳል። እንደዚህ አይነት እየቀጠልን ከሄድን ኢትዮጵያ መጨረሻችን ምን ሊሆን ይችላል? ለማንኛውም ነገር በህገ መንግስቱ መብት የተጠቀመን ህዝብ ህገ መንግስት የሰጠውን መብት ነው የተጠቀመው። ይህንን ደግሞ ለማድረግ ወላይታ እስከ ወረዳ ድረስ አወያይቶ ህዝቡ ወስኖ
በዞኑ 2/3 ድምጽ በላይ ሙሉ ድምጽ ወስኖ መብቱን ነው የተጠቀመው። ህገ መንግስቱ አካሄዳል። ህገ መንግስቱንም አካሄድ በዞኑ ወስኖ ወደ ምክር ቤቱ ወደ ክልሉ ምክር ቤት አስተላልፎ ከክልሉ ምክር ቤት ደግሞ በህገ መንግስቱ አካሄድ መሰረት ወደ ምርጫ ቦርድ ነው መሄድ የነበረው። ይሄ ባለፈው ዓመት ነው የቀረው። ከዛ በኋላ ወላይታ በዚህ ምክንያት ወደ ጦርነት ለመሄድ አልፈለገም። ነገር ግን በውይይት እንዲያልቅ በሰላማዊ መንገድ እንዲያልቅ ነው እየሞከረ የነበረው። አሁንም የክልሉ መሪዎች ይሆኑ የወጣቶች መሪዎቹ ይሆኑ የሽማግሌዎች የሀገር ሽማግሌዎች ይሆኑ የሚያገባቸው በክልሉ ውስጥ ባለስልጣኖች ይሆኑ አንድ ላይ ሆነው እየመከሩ ነው የነበረው። ምንም ጦርነት የሚያስነሳ ምንም መታሰርን የሚያመጣ ነገር አለበት። ህጋዊ መብትህን ህገ መንግስታዊ አካሄድን ተጠቅመህ ሰላማዊ በሆነ መንገድ መወያየትን መንግስት ከከለከለ ይህ ጥፋት ሆኖ የጅምላ እስር 26 መሪዎችን ወደ ማሰር የሚያስኬድ ከሆነ የብልጽግና ማንነት በግልጽ ነው የሚታየው። አንድ ነገርም ግልጽ ነው። ማዕከላዊው መንግስት ወይም ደግሞ ፌደራሉ መንግስት በተለይ ጠቅላይ ሚኒስትሩ እዚህ ውስጥ የሚያገባው ነገር አልነበረም። በአካሄዱ መሰረት የሚያገባው ነገር አልነበረም። ቅድም እንዳልነው ተወያይተው ዞን አስተላልፈውታል። ወደ ክልል ሄዳል። ከክልል ወደ ምርጫ ቦርድ ይሄዳል። ምርጫ ቦርድ ሬፈረንደሙን አካሂዶ የሚሆነውን ያያል። የህዝብ ውሳኔ ከሆነ ወላይታ ክልል ይሆናል። ይህንን አይሆንም ነው ያለው። ከዚህ በፊትም በሲዳማ ላይ እኛ አልወሰንም፣ ከዛ በኋላ እጁን ጠምዝዘው በህዝብ ጉልበት ሲያስገዱ ደግሞ እኛ እኮ የፌደራል ሰዎች ነን ወደ ማለት የሄደ ነው። ትናንትና በሲዳማ ላይ የፈጸመው ግድያ አልቆ አሁን ደግሞ በወላይታ ላይ ጀምሯል። ነገር ግን በሲዳማ ላይ የተፈጸመው ግፍ እና ግድያ የሲዳማን የክልል መብት አላቆመም። አሁንም በወላይታ አያቆምም። እንዲያውም በወላይታ ላይ ደግሞ ከዚህ በፈጠነ ጊዜ ውሳኔ ሊያገኝ ይችላል ብዬ ነው የማምነው። ብልጽግና ግን አላማው ይሄ ነው። ብልጽግናው አላማ ነው። አሁን አየህ ሲዳማ ላይ ጀመረ፣ ለመከልከል አልተቻለም። አሁን ወላይታ ላይ ግብ ገጥሟል። ምን አይነት መንግስት ነው? ምን አይነት መንግስት ነው በሰላም እየጠየቀ ያለን? እሱም አይሆነኝም፣ በሰላም አልፈልግም፣ ግብ ነው የሚፈልገው የሚል መንግስት ነው አሁን ያለ። በማያገባው ነገር ነው ይሄ ጠቅላይ ሚኒስትር የሚያደርገው። ለማንኛውም የክልሉ የጥበቃ የጸጥታ ጥበቃ ወይም የደህንነት ኃላፊ ነው የሚባለው ከሸኔና ከቲፒኤልኤፍ ጋር እያሴሩ ስላገኘኋቸው ነው። አሁን ይሄ ነገር ሲሪየስ ባይሆን፣ ይሄ ነገር በጣም አስቸጋሪ ነገር ባይሆን ትስቅበታል። ሳቅ ነው ያለ። ለማንኛውም እንዲህ አይነት ነገር እየበዛ ነው። ቅድም መጀመሪያ ላይ ነግሬሃለሁ። ብልጽግና ሁለት ጠላቶች ነው ያለን ብለዋል። ቲፒኤልኤፍ እና ኦኤልኤፍ ነው። ስለዚህ ወደ ደቡብ አካባቢ ችግር ከተፈጠረ ያው ኦኤልኤፍ ትላለህ። በወላይታም በኋላ ደግሞ ወደ ኦሞም ወደ ምንም ሸለቆ ኦኤልኤፍ ነው ለማለት ነው ሸኔ የሚል። ሌላ ቦታ ላይ ደግሞ ቲፒኤልኤፍ ነው የሚሉት። በዚህ ፎርሙላ በዚህ ላይ የተስማማ ፓርቲ ነው ኢትዮጵያን አንድ አድርጌ አሳድጌ ታላቅ አደርጋለሁ የሚል የህዝብን መብት ለመርገጥ ወደኋላ የሚል ነው። ማንም በዓለም ታሪክ የህዝብን ድምፅ ለተወሰነ ጊዜ ልታቆመው ትችላለህ፣ ልታገደው ትችላለህ። የህዝብን ፍላጎት ግን መንግስት ይተካል እንጂ ጊዜውን ታራዝማለህ እንጂ ደም መምሰሱን ታራዝማለህ እንጂ ሊቀር የማይችል ነው። ስለዚህ እንኳን ይሄ አሁን ያለው ጠቅላይ ሚኒስትር ኢትዮጵያን የማያውቃት የኢትዮጵያን ታሪክ የማያውቅ የኢትዮጵያን የፖለቲካ የትግል የማያውቅ አንድ ነገር ብቻ የማያውቅ ራሱን ብቻ የሚያውቅ ነገር ግን ተቋማቱ እንኳን ከሱ ጋር የሌሉ የጸጥታም ይሁን የኢትዮጵያ ተቋማት እየሰበሰበ የሚሰድባቸው የሲቪክ ማህበራችን ምንም አትሰሩም እናንተ እየሰራችሁ አይደለም ብሎ የሚሰድባቸው የመከላከያን ሰርተው የሚሰድባቸው የፖለቲካ ኦፖዚሽንን ጠርቶ የሚሰድባቸው የሚሳለቅባቸው እንኳን ይሄ መንግስቱ ኃይለማርያም እንኳን ይሄንን እንኳን ይሄ ከዚህ በፊት የነበሩትም አልቻሉትም። በሁሉም ግን ሞክር ነው ሞክር። አየህ ህገ መንግስታዊ መንገድ አልፈልግም ብሎ ቀጥሏል።
ህጋዊውን መንገድ ሰላማዊ መንገድ አልፈልግም ብለዋል አይደለም? ቀጥል ማለት ብቻ ነው። ቀጥል፣ ህዝብን ማቆም ከቻል ቀጥል። በሌሎች ቦታ አይተናል። ምንድን ነው የሆነባቸው? ከህዝብ ፊት የቆሙ መሪዎችን የት ነው የደረሱት? በኢትዮጵያም ይሁን በቅርብ ጊዜ ደግሞ በአፍሪካ በቢሮው ውስጥ እንኳን ብረት ካለበሰ በስተቀር መኖር ያልቻለ ጠቅላይ ሚኒስትር ሁሉንም አፍኜ ሁሉንም አስሬ አገሩን በሙሉ እስር ቤት አስገብቼ የኔን ሐሳብ ስራ ላይ አውላለሁ እያለ ነው። መልካም እድል። በጣም አመሰግናለሁ ፕሮፌሰር izqeel ገቢሳ ከኬተሪንግ ዩኒቨርሲቲ ለዛሬ ሰጠኝ ጥሩ ጊዜ እጅግ አድርጌ በተመልካቾች ስም አመሰግናለሁ። ክቡራት ተመልካቾቻችን የዛሬ ፕሮግራማችን ይሄን ይመስላል። ስለተከታተላችሁን በጣም አመሰግናለሁ። ፕሮግራማችን በሳተላይት በናይል ሳት እንዲሁም በዩቲዩብ ሳት እንዲሁም በፌስቡክ እና በዩቲዩብ ታገኙታላችሁ። የዛሬ ፕሮግራማችን ይሄን ይመስላል። በጣም አመሰግናለሁ። ደህና ጊዜ